እሺ ታላቁ ሩጫ በኢትዮጵያ ሮጠን የጉዳት አልባውም የጉዳተኛውም አንድ ላይ ነበርና የተደረገ በጉዳተኛ ዘርፍ እኔ አንደኛ ወጥቻለሁ። ሜዳሊያን ተሸልሜያለሁ። ለኛ ግን በብር የተሸለምነው 8500 ብር ነው። ለጉዳት አልባው አንደኛ ለወጣ ደግሞ 400 ሺህ ብር ማለት ነው። ይሄ ለምን ይሆናል? ጉዳት አልባውም ጉዳተኛውም ሰው ነው ወይስ አካል ጉዳተኛው ሁሌ መለመን አለበት? ሁሌ መቸገር አለበት? እነሱም ሰው እኛም ሰው። ውድድር ነው። አንደኛ ከ1 እስከ 3 ወጥተናል። የወጣን ሰዎች እኛ 8500 5500 እና 4000 ብር አካባቢ ነው የተሸለመው። ለጉዳት አልባው ወደ 400 ሺህ ብር ማለት ነው። ክብርት አዳነች አቤቤ እርሶ ጥያቄ አለኝ። እኛ አካል ጉዳተኞች እንደ ሰው አንታዩ ኢትዮጵያ ውስጥ በእውነት በጣም ነው የሚያሳዝነው።